የምግብ ነጻነት እዚህ ሲሆን በእውነት ደክሞኛል። እሺ ግን ከባህር ማዶም ሁሉ ነገር ፍጹም አይደለም። የምር ጓደኛዬ አሜሪካ ውስጥ በየቀኑ ፍሮዝን ራት ነው የምትበላው። ሁሌም ደክሟታል። በኢነርጂ መጠጥ ነው የምትኖረው። የሚያሳዝን ነው። ግን ይሄ ምቾት ጤናን ከቀማን እድገት ነው። እዚህ ደግሞ ምግብ ማዘጋጀት ጊዜ ይወስዳል። ምዕራቡ ዓለም አሁን ለጤናማ ምግብ ቢሊየን ያወጣል። ኦርጋኒክ እዚያ ውድ ነው። እዚያ ግን የምግብ ምርጫና ተደራሽነት ብዙ ነው። የኛ ሽሮና ጎመን ግን በተፈጥሮ የተሟላ ምግብ ነው። ግን እዚህም ትኩስ ምግብ ሁሌም አይገኝም ወይም አይመችም። ትክክል ነሽ። ተደራሽነት ችግር ነው፣ ግን ያለንን ማድነቅ መጀመሪያ ነው። የሁለቱም የራሳቸው ዋጋና ጥቅሞች አሏቸው። ቀላል አይደለም። ምን እንደምናገኝ ማሰብ አለብን። እናንተስ ምን ትላላችሁ? ሐሳባችሁን አጋሩን። በቀጣይ ስለ ምግብ ሉዓላዊነት እናወራለን። እነዚህ ከውጭ የሚመጡ ምግቦች ባህላችንን እየበሉብን ነው። ልጆቻችን የውጭው ምግብ ነው የሚመርጡት። ያሳስባል እኮ። አንቺ ለምን ይመስልሻል? ምቾት ዛሬ ጥሩ ቢመስልም ነገ ግን ዋጋ ያስከፍላል። ግን አንዳንድ ጊዜ የውጭ ምግብ ርካሽ ነው፣ በቀላሉም ይገኛል። አዎ፣ የውጭ ምግቦች ጤናን ይጎዳሉ። ታዲያ ምን እናርግ? ምርጫ የለንም እንዴ? እዚያ ምርጫው ብዙ ነው፣ እዚህ ደግሞ የለም። የኛ ምግብ ጤናችንንም ባህላችንንም ይጠብቃል። ትኩስ ምግብ ሁሌም አይገኝም ወይም አይመችም። አዎ፣ ተደራሽነት ችግር ነው፣ ግን ያለንን እናድን። ሁለቱም እውነት ናቸው። ያለንን እናጠናክር። አዎ፣ የራሳችንን ምግብ ማዳን አለብን። እናንተስ ምን ትላላችሁ? ሐሳባችሁን አጋሩን። በቀጣይ ስለ ሌሎች ሀብቶቻችን እናወራለን። ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ ያሉ የኤአይ ቪዲዮዎችን ለመቀጠል ታላቅ ድጋፍ ነው።